አሃዱ አምላክ አሜን። ከሁሉ በማስቀደም በቸርነቱ ብዛት የጠራን በፍቅሩ ያቀረበን በዚህ ሰዓት በዚህ በተቀደሰ ስፍራ ለተቀደሰ ዓላማ የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መላከ ብርሃን መምህር ተከስተ የዚህ ታላቅ ደብር አስተዳዳሪ፣ የዚህ ሁሉ መንጋ ጠባቂ፣ ክቡር መምህራችን መምህር ገብረ እግዚአብሔር የለሚ ኩራ ክፍለ ከተማ የሰበካ ማደራጃ ክፍል ዋና ክፍል ኃላፊ፣ የተከበራችሁ አበው መነኮሳት፣ አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን ማህሌታውያን፣ ወንድሞች ዲያቆናት፣ በዝማሬ የምታገለግል እህታችን ዘማሪት ሃይማኖት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። እንደኛ በደልና ኃጢአት እንደኛ አለመታዘዝና ክፋት እንደኛ መተላለፍና ርኩሰት ሳይሆን ቸርነት የባህሪ ገንዘቡ የሆነ ልዑል አምላካችን በቸርነቱ ብዛት ጠርቶ በፍቅሩ አቅርቦ በዚህ በተቀደሰ ስፍራ በቅዱሳኑ ሰገነት እንድንቆም ቃሉን እንድንናገር ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ በድጋሚ ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና በረከት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎት የቅዱሳን ሁሉ በረከት የመላእክቱን ጥበቃ ከሁላችን ጋር ይሆንልን። በእግዚአብሔር አምላካችን መልካም ፈቃድ ባለን ሰዓት የምንማማርበት የትምህርታችን መነሻ የእግዚአብሔር ቃል ማስተፋጥ እንከ ከመ ንብአ ውስተ ዕረፍቱ፣ ወደ ዕረፍቱ ለመግባት እንትጋ የሚል ይሆናል። ወደ ዕረፍቱ ለመግባት እንትጋ። ይህ ኃይለ ቃል ሐዋርያው ቅዱስ ጳውሎስ በኤቦር ዕብራውያን ለተሰኙ ምዕመናን በላከው መልእክቱ በምዕራፍ 4 ቁጥር 11 ላይ የተናገረው ኃይለ ቃል ነው። ናስተፋጥን እንከ ከመ ንብአ ውስተ ዕረፍቱ፣ ወደ ዕረፍቱ ለመግባት እንትጋ ይላል። በዚህ የእግዚአብሔር ቃል መነሻነት ጥቂት ስለ ዕረፍት እንነጋገራለን፣ እንማማራለን። በዛሬው መዝሙር ላይ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ሰራ ሰንበተ ለሰብእ ዕረፍተ ይላል። የዛሬው መዝሙር ስለ ዕረፍት የሚናገር ስለሆነ ነው የትምህርታችን መነሻ ይህንን ያደረግነው። አምላካችን አንደበታችንን እንዲያከናውን የሁላችንም ልቦና አዘጋጅቶ ከፍቶ ለቃሉ የተመቸ የተስማማ እንዲያደርገው
እኛም ቆመን እንድንማር እናንተም ቁጭ ብላችሁ እግዚአብሔር እንዲያስተምረን የአምላካችን መልካም ፈቃዱ ይሆነልን። ወደ ዕረፍቱ ለመግባት እንትጋ ይላል ሐዋርያው በመልእክቱ። ዕረፍት ያለ ትጋት የሚገኝ አይደለም። ማረፍን መመኘት ይቻላል። ብዙ ሰው ይፈልገዋል፣ ይመኘዋል። ዕረፍት ግን ዝም ብሎ አይገኝም። ዕረፍት ከብዙ ድካም በኋላ የሚገኝ ነው። በመሰረቱ የሚያርፈው የደከመ ነው። ሰው ሳይደክም ዕረፍት ሊሰጠው አይችልም። ዕረፍት የድካም ውጤት ነው። ከዕረፍት በፊት ብዙ መድከም አለ። ከዕረፍት በፊት ብዙ መውጣት፣ ብዙ መውረድ አለ። ከዕረፍት በፊት ብዙ መጾም፣ ብዙ መጸለይ፣ ብዙ መስገድ፣ ብዙ መድከም አለ። በስጋዊም ዕረፍት ዝም ብሎ የሚገኝ አይደለም። እከሌ አሁን አርፎ እየበላ ነው ካልን ቀድሞ ብዙ ደክሟል ማለት ነው። ሳይደክም አይደለም። ሰው ያለ ድካም ዕለቱን ሀብታም አይሆንም። ከሆነም ጤናማ አይደለም። ከሆነም ትክክል አይደለም። ድካም አለው። ሀብት ዝም ብሎ የሚመጣ አይደለም። ዝም ብሎ የሚገኝ አይደለም። ከተገኘ ጤናማ ባልሆነ መንገድ የተገኘ ነው ማለት ነው። ድንገት ብቅ ብሎ ዕለቱን ሀብታም ሆኖ ብታገኙት በእሱ እንዳትቀኑ። ይህ ጤናማ አይደለም። ጤናማ አይደለም። ሀብት በድካም የሚሰበሰብ ነው። ብዙ በመድከም፣ ብዙ ጊዜ እንቅልፍ በማጣት፣ ብዙ ጊዜ እረፍት በማጣት፣ ብዙ በመስራት የሚገኝ እንጂ ዝም ብሎ የሚገኝ አይደለም። ልጆቹም ደርሰውለት ለቁም ነገር አብቅቶ በልጆቹ እየተጦረ ያለ ሰው ካለ ዛሬ አርፎ ልጆቹ ምን ይምጣልህ፣ ምን ይሆንልህ የሚሉት ሰው ካለ ያ ሰው ብዙ የደከመ ሰው ነው። ልጆቹን ለማስተማር ለቁም ነገር ለማብቃት ብዙ የለፋ፣ ብዙ የደከመ፣ ብዙ ውጣ ውረድን ያየ ሰው ነው። ዝም ብሎ አይደለም በልጅ ወደ መጦር የሚደረሰው። ዝም ብሎ አይደለም ቤት ሰርቶ ሀብት አፍርቶ አንጻራዊ የሆነ የሥጋ እረፍት የሚገኘው ያለ ድካም አይደለም። ምድራዊ የሆነው ነገር እንኳን ያደክማል። ምድራዊ የሆነው ነገር እንኳን ብዙ ያነፋል። ሰማያዊው ደግሞ ከዚያ በላይ ትጋትን ይፈልጋል። ሐዋርያው የሚነግረው ይሄ ነው። ወደ ዕረፍቱ ለመግባት እንትጋ ይላል። ያለ ትጋት ወደ ዕረፍት እንገባለን ብላችሁ አታስቡ፣ የሚሆን አይደለም። ስለዚህ መትጋት፣ መጾም፣ መድከም፣ መጸለይ፣ ራስን መጉዳት ያስፈልጋል። ወደ ዕረፍቱ ዝም ብሎ አይገባም ይለናል ሐዋርያው ቅዱስ ጳውሎስ። መጽሐፍ ቅዱስ ስለ ዕረፍት ብዙ ያስተምራል፣ ብዙ ይናገራል። ጠቅለል ሲደረግ በመጽሐፍ ቅዱስ የተነገሩ ዋና ዋና ዕረፍቶች ሶስት ናቸው። አንደኛው ዕለተ ሰንበት ነው። ሁለተኛው ከነዓን ነው። ሶስተኛው መንግሥተ ሰማያት ነው። ዕለተ ሰንበት የዕረፍት ቀን ነው። እግዚአብሔር አምላክ ለስድስት ቀናት ሰርቶ ለስድስት ቀናት ፍጥረታትን ሁሉ ፈጥሮ ዛሬ እኛ በብዙ ዘመናት አጥንተን ሩቡን እንኳን መፈጸም ያልቻለውን የዓለም ፍጥረት ሁሉ በስድስት ቀን የተፈጠረ ነው። እግዚአብሔር ሁሉን ቻይ ስለሆነ ለእግዚአብሔር የሚያቅተው ለእግዚአብሔር የሚሳነው ነገር ስለሌለ
በ6 ቀናት ብቻ ፍጥረታትን ይሁን ብሎ ፈጠረ። ይገርማል። ዝም ብሎ የፈጠራቸው አሉ ሳይናገር። እግዚአብሔር ይችላል። መናገር ሳያስፈልገው እግዚአብሔር ይሰራል። እግዚአብሔር ካህሌ ሁሉ ስለሆነ ሳይናገር የፈጠራቸው ፍጥረታት አሉ። ተናግሮም ይሁን ብሎ የፈጠራቸው ፍጥረታት አሉ። ሰርቶም ደግሞ በስራ የፈጠረው ፍጥረት አለ። እሱም ሰው ነው። እግዚአብሔር አምላክ ሳይናገር መስራት እንደሚችል፣ ተናግሮ ማድረግ እንደሚችል፣ በተግባርም ሰርቶ ማሳየት እንደሚችል አሳይቶናል። በ6ኛው ቀን አረፈ ይላል። ክብር ምስጋና ይግባው። እግዚአብሔር አምላክ እረፍት የሚስማማው ሆኖ አይደለም። ያረፈው ድካም ያለበት ሆኖ አይደለም። በጣም ደከምኩ ለ6 ቀናት፣ ስለዚህ እስኪ ትንሽ ወገቤን ላሳርፍ ብሎ አይደለም። እግዚአብሔር በእውነት እግዚአብሔር ድካም የሌለበት ነው። ለእኛ ትምህርት ይሆን ዘንድ፣ ለእኛ አርአያ ይሆን ዘንድ ሰርቶ አረፈ። እረፍትን ሊያስተምረን ሰው ማረፍ አለበት። እግዚአብሔር ሰንበትን ሲሰራ በማረፋችን እሱ የሚጠቀመው ነገር ኖሮ አይደለም። በእውነት እረፍትን ሲሰራ፣ ሰንበትን ሲሰራ ለሰው ልጆች ጥቅም ነው የሰራው። ምድር ያለ እረፍት ብትታረስ ትረግማለች፣ ምርታማነቷ ይቀንሳል። ባህር ያለ እረፍት በውስጡ ያሉ ዓሣዎችን ብንቀማው ብናጠምድ ሕይወት ይዛባል። በዚህ ምድር ላይ ያሉ ፍጥረታት በመደጋገፍ የሚኖሩ ናቸው። አንዳቸው ለአንዳቸው መኖር ጠቃሚ ሆነው የሚኖሩ ናቸው። እጽዋት ከሰው ጋር ተስማምተው እንዲኖሩ አድርጎ ፈጥሯቸዋል። ከኛ የሚወጣው የተቃጠለው አየር ለነሱ ምግብ አድርጎ ከነሱ የምናገኘው በሳይንሱ ኦክሲጅን ለእኛ ሕይወት እንዲሆን አድርጎ እግዚአብሔር ፈጥሮታል። ያለ እረፍት እጽዋትን ብንቆርጥ ምድርን ሲኦል እናደርጋታለን። እረፍት ያስፈልጋል። ዛፍ ስንቆርጥ 6 ቀን ብንቆይ ቢያንስ በ7ኛው ቀን ከመቁረጥ ማረፍ አለብን። እንስሳቱን በገጠሩ ለጭነት የሚያገለግሉ እንስሳት ለ6 ቀናት ከተጫኑ 7ኛው ቀን ማረፍ አለባቸው። ይህ እግዚአብሔር ቃል ነው። ባሮቹ ይረፉ፣ እንስሳቱ ይረፉ ብሏል እግዚአብሔር። ካልሆነ ስለሚዛባ ነው። በዚህ ምድር ላይ ያለው ሕይወት በአግባቡ እግዚአብሔር ባዘዘን መልኩ ካልመራ ነው ምድር አስቸጋሪ ስፍራ እናደርጋታለን። ጥንትም የምቾት ስፍራ አይደለችም። ከገነት ተባረን በስደት የምንኖርባት ናት። ስለዚህ በጥንቃቄ ካልያዝናት ምድር ለእኛው ከባድ ትሆናለች፣ አስቸጋሪ ትሆናለች፣ የማትመች ትሆናለች። ስለዚህ እግዚአብሔር የእረፍትን ጊዜ ሰራ። እኛ እንድናርፍ፣ ምድሪቱ እንድታርፍ፣ እንስሳቱ እንዲያርፉ፣ እጽዋቱ እንዲያርፉ፣ ባህር እንድታርፍ እግዚአብሔር አምላክ ለእረፍት ሰንበትን ሰራ ይለናል። ቅዱስ ያሬድም የነገረን ይሄ ነው። ሰራ ሰንበት ለሰው ዕረፍት ይላል። ለሰው ዕረፍት ይሆን ዘንድ ሰንበትን ሰራ። ሰንበትን የሰራው ለእነ በሰማይ ምድር በሰማይ ላሉትም ወለነ በምድር ላሉትም በሰማይ ላሉ መላእክትም በምድር ላሉ የሰው ልጆችም ሰንበትን ሰራ። ለእነ በባህር ወለነ በየብስ በባህር ላሉ ፍጥረታት በምድርም ላይ ለሚመላለሱ ፍጥረታት በባህር ላሉ ለተጠመቁ ወለነ በየብስ ላልተጠመቁ ለሁሉ ነው ዕረፍትን የሰራው እግዚአብሔር።
በዚህ እረፍት የማይጠቀም የለም። በዚህ እረፍት ክርስቲያኖች ብቻ አይደለም የሚጠቀሙት፣ ጥሙቃን ብቻ አይደሉም የሚጠቀሙት፣ ያልተጠመቁም ክርስቲያን ያልሆኑም ለሁሉ ነው ይላል ቅዱስ ያሬድ። የሰንበትን አስፈላጊነት የሰንበትን ጠቃሚነት ለፍጥረት ሁሉ ሰንበት አስፈላጊ እንደሆነ ሲናገር ቅዱስ ያሬድ እግዚአብሔር ይህንን ሲሰራው ለሰው ልጅ ጥቅም እንደሆነ የተረዳው ሰንበትን ከሃይማኖት ጋር ብቻ የሚያያዝ እንዳልሆነ የተረዳው ቅዱስ ያሬድ የተሰራው በምድርም በሰማይም ላሉት ነው፣ በባህርም በየብስም ላሉት ነው፣ ለተጠመቁትም ላልተጠመቁት ነው በማለት ቅዱስ ያሬድ ይናገራል። ስለዚህ እረፍት አስፈላጊ ነው። እግዚአብሔር ሁላችንንም ያሳርፈን። አሁን ያለንበት ዘመን እረፍት ያጣንበት ዘመን ነው። እረፍት ከእግዚአብሔር ካልተሰጠ ዝም ብሎ የሚገኝ አይደለም። እግዚአብሔር እሱ በቸርነቱ ያሳርፈን። በፈቃዳችን እናብዳለን፣ በፈቃዳችን እረፍት እናጣለን። ዛሬ እረፍት የሚያሳጣን ነገር ብዙ ነው። የሚገርመው ደግሞ እረፍት የሚያሳጣን ነገር ሁሉ በፍላጎታችን ያመጣነው ነገር መሆኑ ነው። ሰዎች ቀን እየደከሙ ይውላሉ። ያለ እረፍት በብዙ ድካም ቀኑን ያሳልፋሉ። ቤት ገብተውም አያርፉም። እግዚአብሔር ቀንን ለስራ ሌሊትን ለእረፍት ሰጥቶናል። ቀን እንሰራለን፣ ሌሊት ደግሞ ቀን መልካም ባለመስራታችን ምክንያት ሕሊናችን እረፍት አጥቶ ጥሩ እንቅልፍ አጥተን ሰላም አጥተን ስንገላበጥ እናድራለን። የሰላም እንቅልፍ እንድንተኛ ሰላማዊ ስራ እንድንሰራ አምላካችን በቸርነቱ ይርዳል። ማታ ማረፍ የሚቻለው ቀን መልካም ከተሰራ ብቻ ነው። ክርስቲያኖች ቀን መልካም ካልሰራን ሌሊቱ የእረፍት አይሆንም፣ የግዠት ነው የሚሆነው። ቀን ሰላማዊ ሆነን ካልዋልን ሌሊቱ የሰላም አይሆንም፣ እንተኛ ይሆናል፣ ግን ሰላም የለውም። ስንነሳ ደክመን ነው የምንነሳው። ስንነሳ አርፈን አይደለም የምንነሳው፣ እፎያለን ነው የምንነሳው። ደክመን ማለት አይምሮ ካላረፈ፣ አይምሮ ሰላም ካላገኘ የስጋ መተኛት፣ የስጋ በእንቅልፍ መያዝ እረፍትን አይሰጥም። እግዚአብሔር ሁላችንንም ያሳርፈን። ሌላው በጣም ይገርማችኋል። ዛሬ ላይ በእጃችን የያዝነው ስልክ ልጆቻችን ሳይቀር ሕፃናቱ የያዙት ስልክ ብዙ ገንዘብ የሚያወጣ ነው። በብዙ ገንዘብ እንገዛዋለን፣ እረፍት አጥተንበት እናድራለን። አያሳዝናችሁም? ሰው በአግባቡ የሚጠቀምበት ቴክኖሎጂ ጠቃሚ ጎን አለው። ግን ጠቃሚ ጎኑን ብቻ አንጠቀምም ብለን ከዚያ ስናልፍ እረፍት እናጣለን። በዚያ የሚያስጨንቅ ወሬ አለ፣ የሚያሳዝን ወሬ አለ፣ ከእግዚአብሔር የሚያወጣ የሚያረክስ ወደ ርኩሰት በገዛነው ስልክ ራሳችንን አጥተናል፣ ማረፍ አቅቶናል። እግዚአብሔር አምላክ ሁላችንን ያሳርፈን። ክርስቲያኖች እግዚአብሔር አምላክ ከሌሊት ጀምሮ በሰባተኛው ቀን እንድናርፍበት እስከሰጠን እረፍት ድረስ እግዚአብሔር ለእኛ ጥቅም የሰራው እንደሆነ ማወቅ ያስፈልጋል፣ ማረፍ ያስፈልጋል። ሰው ንቁ ሆኖ እንዲሰራ ሌሊት ማረፍ አለበት። ሌሊት በአግባቡ ያላረፈ ሰው ጠዋት ስራውን በአግባቡ መስራት አይችልም። ወጣቶች በሙሉ ኃይላቸው በሙሉ ጉልበታቸው በወጣትነት ዕድሜ ሊሰራ የሚችለው ነገር ሁሉ መስራት እንዲችሉ ማረፍ አለባቸው። ሌሊቱ በተለያየ ነገር ባክነው ካደሩ ይመስላቸዋል እንጂ ውጤታማ ስራ መስራት አይችሉም። ስለዚህ ዛሬ የባከነው የወጣትነት ዕድሜያቸው በስተርጅና ዋጋ ያስከፍላቸዋል። በስተርጅና ጊዜ መሮጥ በማይችሉበት፣ እንደፈለጉ መስራት በማይችሉበት፣ ጉልበት በዛለበት በደከመበት ዕድሜ
የዚያኔ ያለፈውን ዘመናቸው የወጣትነት ዕድሜያቸውን እያሰቡ እንዲያዝኑ ያደርጋቸዋል። ዛሬ በስተርጅና ዘመናቸው ጥሩ ኑሮ እንደ ሰው እንደ ሥጋ የሚኖሩ ሰዎች በወጣትነት ዕድሜያቸው በአግባቡ የሰሩ ናቸው። ማረፍ በሚገባቸው ሰዓት አርፎ መስራት በሚገባቸው ሰዓት በአግባቡ የሰሩ ናቸው። ስለዚህ ክርስቲያኖች ማረፍ ያስፈልጋል። ሰንበትን ለእኛ ጥቅም ሰርቶልናል እግዚአብሔር አምላክ። ስለዚህ ማረፍ ያስፈልጋል። መስራት በሚገባን ሰዓት ደግሞ ደክመን መስራት ያስፈልጋል። ጊዜን ማባከን አያስፈልግም። እግዚአብሔር አምላክ ተግተን እንድንሰራ ሰርተንም እንድናርፍ በቸርነቱ ይርዳል። ስለዚህ የመጀመሪያው ዕረፍት እግዚአብሔር 6 ቀን ሰርቶ ያረፈበት ዕለተ ሰንበት ነው። ይህም ለእኛ የተሰራ ዕረፍት ነው። ሁለተኛው ዕረፍት ተብሎ በመጽሐፍ ቅዱስ የተነገረው ከነዓን ነው። እስራኤላውያን በግብፅ በባርነት ሲኖሩ ዕረፍት አልነበራቸውም። በብዙ መከራና ስቃይ ውስጥ ሲኖሩ ነበረ። መከራቸው ለወሬ የሚከብድ ጆሮን ጭው የሚያደርግ ነበር። ዕረፍት የሌለበት፣ የዓመት ፈቃድ የሌለበት፣ የወሊድ ፈቃድ እንኳን የሌለበት ነበረ። ያሳዝናል። እነ ራሔል መውለድ እንኳን አልቻሉም፣ የወሊድ ፈቃድ ስላልነበረ። ጭቃ እያቦካች ሳምጥ ነበር ይላል። እንዴት ያሳዝናል! እያቦካች ሳምጥ ነበር። እባካችሁ ዕረፍት ስጡኝ፣ እባካችሁ በሆዴ ያለውን እስክገላገል ድረስ ዕረፍት ስጡኝ ብትል አይሆንም ተብላለች። ጭቃ እያቦካች ወልዳለች። እንግዲያውስ አሁን ዕረፍት ስጡኝ፣ ልጆቼን ልቀፍ ላጥባቸው ባለች ጊዜ አይሆንም ተባለች። እንደውም የሕፃናቱ ደም ጭቃውን ያጠነክረዋልና አብረሽ አውኪያቸው ተባለች። በእውነት ያሳዝናል። እንዲህ አይነት መከራ ውስጥ ነበሩ እስራኤላውያን። እንዲህ አይነት ስቃይ ውስጥ ነበሩ እስራኤላውያን። በግብፅ የነበረው ሕይወታቸው አሳዛኝ ነበር። 450 ዓመታት ያህል በባርነት ኖረዋል። በብዙ ስቃይ ኖረዋል። በብዙ መከራ ኖረዋል። ዕረፍት ሳያገኙ ኖረዋል። ጊዜው ሲደርስ እግዚአብሔር ሊያሳርፋቸው ፈለገ። እግዚአብሔር ሁላችንንም ያሳርፈን። ሊያሳርፋቸው እግዚአብሔር ወደደ። የሚያሳርፍ እግዚአብሔር ነው። ክርስቲያኖች፣ ማን ነው የሚያሳርፈው? እግዚአብሔር ነው የሚያሳርፈው። ስልጣን የሚያሳርፍ እንዳይመስላችሁ፣ ገንዘብ የሚያሳርፍ እንዳይመስላችሁ፣ ልጅም አያሳርፍም። ፍጹም ዕረፍት አይገኝም። በምድር ላይ ፍጹም ዕረፍት የሚገኝበት ነገር የለም። እንደ በአንጻራዊነት ዕረፍት እከሌ ያገኘ እንል ይሆናል እንጂ ፍጹም የሆነ ዕረፍት ከእግዚአብሔር ዘንድ ነው። ከማን ዘንድ ነው? እግዚአብሔር ሁላችንንም ያሳርፈን። ፍጹም ዕረፍት በዚህ ምድር ላይ የለም። በእውነት እግዚአብሔር ነው የሚያሳርፈው። እስራኤላውያንን ሊያሳርፋቸው ወደደ እግዚአብሔር አምላክ። ሙሴን ከመካከላቸው አስነሳ። ያ ኃያሉ ልበ ደንዳናው የግብፅ ንጉሥ ፈርዖንን አስጨንቆ አስገድዶ እስራኤላውያንን ከግብፅ ባርነት አወጣቸው። 9 መቅሰፍታት በግብፅ ላይ ወረዱ። በዚህ ሁሉ ልቡ አልመለስ አለ። 10ኛ ሞተ በኩር በግብፃውያን ሁሉ ላይ ሆነ። በየቤቱ ሬሳ ነበረ፣ በየቤቱ ሞት፣ በየቤቱ ለቅሶ፣ በየቤቱ መከራና ስቃይ ነበረ። ሁሉ አለቀሰ፣ ሁሉ አያለ። በዚህ ጊዜ ፈርዖን ጥቂት ደነገጠ። ሂዱ ውጡልኝ አለ። መልሶ ደግሞ ተጸጸተ። እንዴት እለቃቸዋለሁ አለ። በዚህ እንኳን አልተማረም። በእያንዳንዱ ሰው ቤት ሬሳ ነበር። የእያንዳንዱ ቤት በኩር ሞቷል። እግዚአብሔር መጥቷል። ነገር ግን አሁንም እንዲህ ያለ ሰራዊቱን ይዞ
እነሱን ይመልስ ዘንድ ተከተለ። ግን እግዚአብሔር ሊያሳርፋቸው የታመነ ነበርና በሙሴ እጅ ባህርን ከፍሎ ሕዝቡን ሲያሻግር እነሱን ተከትሎ የገቡ ግብፃውያን በዚያ ባህር እንዲወድቁ አደረገ። እግዚአብሔር እንደዚህ ኃያል ነው። እግዚአብሔር ክንዱ ብርቱ ነው። ከእግዚአብሔር ጋር የተጣሉ ይወድቃሉ፣ ይደቃሉ፣ አመድ ይሆናሉ እንጂ እግዚአብሔርን ሊያሸንፉ አይችሉም። ግብፃውያን በባህር ሲወድቁ እስራኤላውያን በብዙ ድንቅ ተአምራት እየተመሩ የከነዓንን ጉዞ ጀመሩ። ነገር ግን እግዚአብሔርን አሳዘኑት ይላል መጽሐፍ ቅዱስ። አሳዘኑት። በምግብ ጉዳይ እግዚአብሔርን አሳዘኑት። መና እየመገባቸው ስጋን ፈለጉ። ስጋ ሲሰጣቸው አርደው የሚበሉትን እንስሳ ተመኙ። እግዚአብሔር በዚህ ተቆጣ። ወእንዘ አዲ መብልዖሙ ውስተ አፍዮሙ ወመጽአ መቅሰፍተ እግዚአብሔር ላይ ሊሆኑ ይላል። ገና ባፋቸው ያ የተመኙት ምግብ እንዳለ ወደ ጉሮሯቸው ሳይወርድ የእግዚአብሔር ቁጣ በላያቸው ላይ ነደደ። እግዚአብሔር በመቅሰፍቱ መታቸው። ብዙ ሺዎች በዚያ ወደቁ ይላል። እግዚአብሔር ከዚህ ሁላችንን ይሰውረን። ባለመታዘዛቸው ምክንያት፣ በማጉረምረማቸው ምክንያት ብዙዎቹ በዚህ ወደቁ። በዚህ ብቻ አላበቃም። ወደ ሞዓብ መንደር ሲሄዱ የሞዓብን ሴቶች ተመለከቱ። ከነሱ ጋር በዝሙት ወደቁ። እግዚአብሔርን አሳዘኑት። በዚህም እግዚአብሔር መታቸው። ብዙዎች በዚህ ሞቱ። በዚህ አልበቃቸውም። ወደ ሲና በደረሱ ጊዜ የሚታዩ አማልክትን ፈለጉ። የግብፃውያን አማልክት የሚታዩ ናቸው። እኛ አንተ እግዚአብሔር አለ ትለናለህ፣ አይተነው አናውቅም። አይተን የምናመልከው አምላክ ነው የምንፈልገው። እንደ ግብፃውያን የሚታዩ የሚዳሰሱ በእንጨትና በወርቅ በድንጋይ የተሰሩ ጣዖታትን እንፈልጋለን አሉ። መና የመገባቸውን እግዚአብሔርን ማመን ተሳናቸው። ባህር የከፈለላቸው እግዚአብሔርን፣ ከዚያ ባርነት ያወጣቸው እግዚአብሔርን ሳያዩ ማመን አቃታቸውና የሚታይ አምላክ እንፈልጋለን አሉ። ሙሴ እግዚአብሔርን አነጋገረ። በሚታይ ጽላት አማካኝነት እግዚአብሔርን እንዲያመልኩ ወደ እግዚአብሔር ሄደ። የሚመለከው እግዚአብሔር ነው። ግን የሚታይ ነገር ስለፈለጉ በሚታየው ታቦት አማካኝነት እግዚአብሔርን ያመልኩ ዘንድ ከእግዚአብሔር ዘንድ ጽላቱን ሊቀበል ሄደ። ግን ቸኮሉ፣ ዘግይቷል። ምን እንደነካው ምን እንደሆነ ሙሴ አናውቅም ብለው አሮንን አስጨነቁት። አሮን ግበር ለነ አማልክተ ለያውሩ ቅድሜነ ወይጸብሑ ጸረነ፣ ጠላቶቻችንን የሚዋጉልን በፊት በፊታችን እያየናቸው የሚጓዙ ግዑዛን አማልክት እንፈልጋለን አሉ። ጨነቀው። እሺ ወርቃችሁን ሰብስቡ አለ። ለወርቃቸው ሳስተው ይተውታል ብሎ ግን ደግሞ አንድ ፍቅረ ጣዖት በልቦናቸው ላይ አድሯልና ሁላቸውም ወርቁን ሰበሰቡ። ከእሳት ሊጥለው እንደ ጥጃ ያለ ጣዖት ሆኖ ወጣ። ያንን ማምለክ ጀመሩ። ሙሴ ሲመጣ ጣዖት ሲያመልኩ አገኛቸው። እግዚአብሔር በእነሱ ላይ ቁጣውን አዘነበ። ብዙዎች በዚያ ወድቀዋል። በእባብ ተነድፈው የሞቱ ብዙዎች ናቸው። በፍቅረ ጣዖት ምክንያት በዚያ በረሃ የወደቁ ብዙዎች ናቸው። ከሞዓብ ጋር አመንዝረው የወደቁ ብዙዎች ናቸው። ከግብፅ የወጡ እስራኤላውያን ከኢያሱና ከካሌብ በቀር አንዳቸውም ወደ ዕረፍቱ ስፍራ ወደ ከነዓን መግባት አልተቻላቸውም። አያሳዝናችሁም? እግዚአብሔር ሊያሳርፋቸው ጠርቷቸው ነበር። እግዚአብሔር ሊያሳርፋቸው አውጥቷቸው ነበር። ግን ወደ ዕረፍቱ ሳይደርሱ ወደ ከነዓን ሳይገቡ በበረሃ ወደቁ። ስላሳዘኑት ዕረፍት አልሰጣቸውም። ስላልታዘዙት ዕረፍት አልሰጣቸውም። ስለዚህ ነገር ሲናገር ሐዋርያው እንዲህ በማለት ይናገራል። በዕብራውያን ምዕራፍ 3 ቁጥር 15 ላይ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። ድምፁን ሰምተው ያስመረሩት እነማን ነበሩ? በሙሴ መሪነት
እየተመሩ ከግብፅ የወጡ ሁሉ አይደሉም? ምን ይላል? ሁሉ ተባብረው ነው ኃጢአት የሰሩት። ሁሉ ተባብረው ነው እግዚአብሔርን ያሳዘኑት። ሁሉ ተባብረው ነው በእግዚአብሔር ላይ ያመፁት። ያሳዝናል። እንዴት ሁሉ እግዚአብሔር ያሳዝናል! እንዴት ሁሉ ሰው እግዚአብሔርን ለማሳዘን ለእግዚአብሔር ላለመታዘዝ ይተባበራል? እንዴት ሁሉ ሰው ለርኩሰት፣ እንዴት ሁሉ ሰው ለጣዖት፣ እንዴት ሁሉ ሰው ለዝሙት ይተባበራል? ያሳዝናል። ተባብረው ኃጢአት ሰሩ። ሁሉ በዚያ በረሃ ወደቁ። ኢያሱ ወደ ከነዓን ወደ ዕረፍቱ ምድር ይዟቸው የገባው ልጆቻቸውን ብቻ ነው በበረሃ የተወለዱት። ከግብፅ የወጡት በበረሃ ቀሩ። እግዚአብሔር በዚያው አስቀራቸው በመዓቱ። ወደ ዕረፍቱ አልገቡም። ተስፋ ያደረጓትን ዕረፍት አላገኙም። ተስፋ ያደረግናትን ዕረፍት እግዚአብሔር አምላክ እንዲሰጠን የእሱ መልካም ፈቃድ ይሆንልን። ዛሬ በምድር ላይ ዕረፍት አጥተናል፣ ሰላም አጥተናል። ዕለት ዕለት የምንሰማው ወሬ የሚያሳርፍ አይደለም፣ ሰላም የሚነሳ ነው። ባለመታዘዛችን ይመስለኛል በእውነት። ምክንያቱም ያልታዘዙት እስራኤላውያን ተቆጥቷቸዋል። በበረሃ እንዲወድቁ አድርጓል። ምንም እንኳ ዘመናችን የምህረት ዘመን ቢሆንም አለመታዘዛችን ከገደም ሲያልፍ፣ ርኩሰታችን ከገደም ሲያልፍ፣ ዘረኝነታችን ከገደም ሲያልፍ፣ ምቀኝነታችን ከገደም ሲያልፍ እግዚአብሔር ይቆጣል። እግዚአብሔር ይቆጣል። በዘመኑ የምናየው የክፋት ጥግ፣ በዘመኑ የምናየው የጥላቻ ጥግ በኃጢአታችን ምክንያት የመጣ ነው ክርስቲያኖች። ስለዚህ ለእግዚአብሔር እንታዘዝ፣ ወደ አምላካችን ወደ እግዚአብሔር እንመለስ። እሱም ወደ እኛ እንዲመለስና እንዲያሳርፈን የአምላካችን መልካም ፈቃድ ይሁንልን። ፀሐዩ እንዳይከብዳችሁ ላጠቃለው፣ ሶስተኛው መንግሥተ ሰማያት ነው። ሶስተኛው ዕረፍት መንግሥተ ሰማያት ነው። መንግሥተ ሰማያት ቋሚ የዕረፍት ስፍራችን ነው። በዚህ ምድር ላይ ያለው ዕረፍት አንጻራዊ ነው። በዚህ ምድር ላይ ያለው ዕረፍት ጊዜያዊ ነው። ያኛው ዕረፍት ዘላለማዊ ነው። ወደዚህ ዕረፍት ነው ለመግባት እንትጋ ያለን። እነዚያ እስራኤላውያን ወደ ዕረፍቱ ስፍራ ወደ ከነዓን ለመግባት ያልቻሉት ባለመታዘዛቸው ነው። ስለዚህ እኛም ጥቂት ተስፋ ቀርቶን እንደሆነ አለ ሐዋርያው ቅዱስ ጳውሎስ ወደ ዕረፍቱ ስፍራ ወደ መንግሥተ ሰማያት ለመግባት እንትጋ እንጋደል ይለናል ሐዋርያው ቅዱስ ጳውሎስ። መንግሥተ ሰማያት ተጋድሎ ያስፈልገዋል። መንግሥተ ሰማያት መውደቅ፣ መነሳት፣ መጾም፣ መጸለይ ያስፈልገዋል። በእኛ ድካም የምንወርሰው ሆኖ አይደለም። የምንወርሰውማ በእግዚአብሔር ቸርነት ነው። ግን ደግሞ ያለ ድካም የሚገኝ አይደለም። ያለ ጾም ያለ ጸሎት የሚገኝ አይደለም። ዝም ብለው ተኝተው የሚወርሱት ሀገር አይደለም። ዝም ብለው የሚያገኙት ለሁሉ የሚታደል አይደለም። ለተመረጡ የተዘጋጀ ነው። ለመመረጥ መትጋት ያስፈልጋል። ወደ ዕረፍቱ ለመግባት እንትጋ ይላል። ዕረፍታችን መንግሥተ ሰማያት ነው። ያንን ነው ማሰብ፣ ያንን ነው ተስፋ ማድረግ ያለብን። ክቡር ዳዊት ይህ ነፍሴ ውስጥ ተረፍቂ ይላታል። ወደ ዕረፍትሽ ነፍሴ ሆይ ግቢ ይላል። ዕረፍቷ እግዚአብሔር፣ ዕረፍቷ መንግሥተ ሰማያት መሆኑን ገና ክርስቶስ ሳይወለድ ገና ክርስቶስ ወደዚህ ምድር ሳይመጣ ሰው ሳይሆን የተረዳ ዳዊት ስለ ዕረፍቱ ተስፋ በማድረግ ይናገራል። ወደዚህ ዓለም እኛን ለማዳን ሰው የሆነው በሥጋ የተገለጠው ክርስቶስንም አስቀድሞ እየተመለከተው እያየው ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ወደ ዕረፍት ተነስ ይላል። የማዳን ስራህን ጨርሰሃል። ሰውን አድነሃል። ከዘላለም ሞት ወደ ዘላለም ሕይወት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን አውጥተሃል። ሲኦልን በርብረሃል፣ ገነትን ከፍተሃል። ስለዚህ ወደ ዕረፍት ተነስ፣ ወደዚያ ተመለስ ይለዋል ዳዊት። እግዚአብሔር ለእኛ ያዘጋጀው የዕረፍት ስፍራ አለ። በዛሬ ምስባክም ላይ እንደተነገረ በመዝሙር 131 ላይ ከላይ ከቁጥር 8 ጀምሮ አቤቱ ወደ ዕረፍት ተነስ ይላል። ተነስ እግዚአብሔር ውስተ ዕረፍትከ ይላል። ወደ ዕረፍት ተነስ አንተም ማደሪያ ድንግል ማርያምን ወደ ዕረፍትህ
ለእኛ ወደ አዘጋጅሁ ወደ ዘላለም ዕረፍት ወደዚያ ተነስ በማለት ክቡር ዳዊት ይናገርና ወለነዳያኒሃኒ አጸግቦ ሞክለ ይላል። ዛሬ በዚህ ምድር ላይ የተራቡ፣ ዛሬ በዚህ ምድር ላይ የተጠሙ፣ ዛሬ በዚህ ምድር ላይ በብዙ መከራና ስቃይ ውስጥ ያሉትን አጠግባለሁ ይላል። አጠግባለሁ። ዛሬ የሚራቡ ብፁዓን ናቸው፣ ነገ ይጠግባሉ። ስለ ጽድቅ የሚራቡ ብፁዓን ናቸው፣ ለዘላለም በዕረፍት ጥጋብ ባለበት፣ ሰላም ባለበት፣ ሁከት በሌለበት በዚያ ስፍራ ለዘላለም ይኖራሉ። ወለካህናት ያኒ አለብሶሙ ጽድቀ ካህናትንም ጽድቅን አለብሳቸዋለሁ። ዛሬ በቅንነት ያገለገሉ፣ ዛሬ መንጋቸውን የጠበቁ፣ ዛሬ እንደ ሕጉና እንደ ስርዓቱ የተጓዙ ካህናትን ጽድቅን አለብሳቸዋለሁ ይላል። ጽድቅን አለብሳቸዋለሁ። ወጻድቃን ሀዲት ፍስሕት ይትቤስሑ፣ ጻድቃንም ደግሞ ደስታን ይደሰታሉ። እና አቡነ ገብረ መንፈስ ቅዱስ በዚህ ምድር ላይ ሲኖሩ በደስታ የኖሩ እንዳይመስላችሁ። በብዙ ስቃይ ነው የኖሩት። ብዙ መከራ እየተቀበሉ ነው የኖሩት። ግን ደግሞ ይደሰታሉ አለ። በዚህ ምድር ላይ አዝነው የኖሩ፣ በዚህ ምድር ላይ ተቸግረው የኖሩ ይደሰታሉ። ጻድቃን እኛ የምናከብራቸው በዚህ ዓለም ስላወቁበት የዚህ ዓለም ተድላ ደስታን ጥለው ንቀው ከእግዚአብሔር ጋር ስለኖሩ ክርስቶስን ስላየንባቸው ክርስቶስን መስለው ስለኖሩ በእነሱ ክርስቶስን ስላገኘን በእነሱ ክርስቶስን ስለምናይ ሕይወታቸው ክርስቶስ የሚነበብበት መጽሐፍ ስለሆነ ነው የምናከብራቸው። ሰው መሆናቸውን ዘንግተን አይደለም። ግን እነሱን ስናይ ክርስቶስን እናያለን። እነሱ ክርስቶስን መስለው ስለኖሩ ሐዋርያው እንደተናገረው ለክርስቶስን እንደምመስል እናንተ እኔን ምሰሉ ብሎ እንደተናገረ ክርስቶስን መስለው በሕይወታቸው ስለኖሩ ቅዱሳንን ስናይ ክርስቶስን ነው የምናየው። ክፋትን አይደለም፣ ተንኮልን አይደለም፣ ምቀኝነትን አይደለም፣ ዘረኝነትን አይደለም፣ አምልኮ ጣዖትን አይደለም የምናየው፣ ርኩሰትን አይደለም የምናየው። በእነሱ ሕይወት ውስጥ በቅዱሳን ሕይወት የምናየው ጽድቅን ነው፣ ርኅራኄን ነው፣ በጎነትን ነው፣ ቸርነትን ነው፣ ይቅር ባይነትን ነው፣ ፍቅር ነው በእነሱ ሕይወት ውስጥ የምናየው። ስለዚህ እናከብራቸዋለን፣ ስለዚህ እናነባቸዋለን፣ ገድላቸውን እንሰማለን። እኛም ለመጋደል እኛም እንደነሱ እንድንሆን እኮ ነው እንጂ ሰምተን ወደ ቤታችን እንድንሄድ ባለንበት እንድንቀጥል አይደለም። እኛም ለመቀደስ እንድንሰራ፣ እኛም ወደ ዕረፍቱ የሚያስገባ ስራ እንድንሰራ ለዚያ እንዲያዘጋጀን ነው ገድላቸው የምንሰማው፣ ታሪካቸውን የምናነበው። ስለዚህ ክርስቲያኖች ዕረፍታችን መንግሥተ ሰማያት ነው፣ መንግሥተ ሰማያት ነው። ስለዚህ መምጣት ያስፈልጋል። ዛሬ የኃጢአት ሸክም የከበደን ኃጢአት ያደከመን ክርስቶስ ኑ ብሎናል። ኑ ሀቤክሙ ዳነጾር ወአነ አዕርፈክሙ ይላል። ሸክም የከበዳችሁ እናንተ ወደ እኔ ኑ እኔም አሳርፋችኋለሁ። አዕርፈክሙ ይላል፣ አሳርፋችኋለሁ። ዕረፍት ያለው ከክርስቶስ ዘንድ ነው። የምንወርሰው መንግሥተ ሰማያትን ክርስቶስ ነው። ፍጹም ዕረፍታችን ክርስቶስ ነው። ፍጹም ዕረፍታችን መንግሥተ ሰማያት ነው፣ መንግሥተ እግዚአብሔር ነው። ስለዚህ ወደዚያ ወደ መንግሥተ እግዚአብሔር ለመግባት ከክርስቶስ ጋር ነግሰን ከብረን እንድንኖር ዛሬ መትጋት ያስፈልጋል። ማስተፋጠን እንከ ከማለባ ውስጥ ተረፍቶ። ስለዚህ ዛሬ እንትጋ ይለናል። ዛሬ እንትጋ። እንግዲህ እንበርታ፣ እንግዲህ እንጾም እንጸልይ፣ እንግዲህ ቅዱሳንን እንምሰል። እንደ ገብረ መንፈስ ቅዱስ እንደ ተክለ ሃይማኖት እንደ ቅዱሳን እንትጋ፣ እንጸልይ፣ እንበርታ ወደ ዕረፍቱ እንድንገባ። ይህ የሰንበትና ምሳሌ እንዲሆን ነው የተሰጠው፣ ያኛውን እንድናይበት ለአንድ ቀን አርፈን መንግሥተ ሰማያትን ተስፋ እንድናደርግ በዚህ ዕረፍት መንግሥተ ሰማያትን እያሰብን እንድንኖር የተሰጠ ነው። ስለዚህ ወደ ዕረፍቱ ወደ መንግሥተ ሰማያት ለመግባት እንትጋ ይለናል። አምላካችን በቸርነቱ ያሳርፈን። እንድንጾም፣ እንድንጸልይ፣ እንድንተጋ
እግዚአብሔርም በቸርነቱ ረፍቱን እንዲሰጠን ዘላለማዊ ረፍት ፍጹም ረፍትን ከእግዚአብሔር ዘንድ እንድናገኝ አምላካችን በቸርነቱ ይርዳን። ያስተማረን አምላክ ለስም አጠራሩ ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። እግዚአብሔርን አመስግኑት። አይ ብዙ ደስ ያላችሁ አይመስልም። እስኪ በደንብ አመስግኑት። በደንብ ደግሞ ከፍ አድርጋችሁ እስኪ አመስግኑ። ቤተ ክርስቲያን ዘንሰሚ ኮከብ ቤተ ክርስቲያን ዘንሰም ኮነ ለሰራጊስ አማን ሐዋርያ ኮነ አብ ለዘራጊስ ወኢትዮጵያ አማን በአማን ለሐዋርያ አማን በአማን አማን በአማን እስከተጁ አማን በአማን አማን በአማን ሐዋርያ ሐዋርያ አማን በአማን እስኪ ሐዋርያ ሐዋርያ አማን በአማን አማን በአማን አማን በአማን በእጃችሁ አማን በአማን አማን በአማን ሐዋርያ ሐዋርያ አማን በአማን ሐዋርያ አማን በአማን አማን በአማን ሐዋርያ አማን በአማን ሐዋርያ ሐዋርያ አማን በአማን አማን በአማን አማን በአማን አማን በአማን በጃችሁ አማን በአማን ሐዋርያ ሐዋርያ አማን በአማን ሐዋርያ ሐዋርያ አማን በአማን አማን በአማን አማን በአማን አማን በአማን አማን በአማን ሐዋርያ ሐዋርያ አማን በአማን ሐዋርያ ሐዋርያ አማን በአማን ሐዋርያ ሐዋርያ